እነዚህ ሰዎች በተሰማቸው ገሃነመ እሳት እንደምትገቡ ወቁ። እኔ በግልጽ ነው የምነግራችሁ። እንዴ ይሄና መጻሕፍት አንድ ናቸው እንዴ? ይሄ እኮ ጉድ ነው የያዘው እዚህ ውስጥ ጉድ ይዟል እኮ። እውነት ለመናገር አንዳንድ ሰዎች በጣም ነው የሚያስገርሙኝ ድርጊታቸው። በጣም የሚገርም ነው። እኔ በጣም ተገርሜያለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ውድ ቤተሰቦቼ፣ እንደምንሰነበታችሁ እንደምንቆያችሁኝ። እኔ ቸሩ መድኃኔዓለም የተመሰገነ ይሁን እጅጉን በጣም ደህና ነኝ ውድ ቤተሰቦቼ። በዛሬው ቪዲዮአችን ተመልሰናል፣ እግዚአብሔር ፈቅዶልን ማለት ነው። ዛሬም እናንተን ያስተምራሉ ብዬ ያሰብኳቸው ቪዲዮዎች እናንተ ከምትልኩልኝ ይዤ ቀርብ ያለው። ፕሮግራማችንን ከመጀመራችን በፊት ግን ከዚህ ቀደም የሰራነው ቪዲዮ ሌሊት ላይ ለቅቄው አብዛኞቻችሁ ጋር አልደረሰም ነበርና በጣም አስተማሪ ቪዲዮ ነው። ከዚህ ቪዲዮ በፊት ያለውን የገባችሁት በኮሜንት ላይ ማስቀምጥላችኋለሁ። ብዙዎቻችሁ ጋር ስላልደረሰ ነው ይሄን የምላችሁ ውድ ቤተሰቦቼ። እንደተለመደው አዲስ ሆናችሁ ለዚህ ዩቲዩብ እኔ የአብስራ ማቴዎስ ነኝ። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንደ ሁልጊዜውም ደግሞ ቪዲዮውን ስንጀምር ላይክ በማድረግ እንጀምር። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይሁኑ። አመሰግናለሁ። ሐሳዊ መሲህ ሰው ነው እንድታውቁ፣ የሰው ዘር ነው። ከማን የሚወለደው? ከዳን ነው። የሐሳዊ መሲህ መልኩ ክፉ ነው። አንድ አይኑ ልም ነው። የቀኝ አይኑ ደም የለበሰ ነው። እግሩ የተጣመደ ነው ወደዚያ። ከንፈሩ እታች የደረሰ ነው። የታችኛው ከንፈሩ ዘያቢ እንደዚህ ብሎ በቃ ይህ ቅጥህም አይባል እንደዚህ ያለ ሰው ነው። እሱ ምን አለው? 10 ቀንድ 7 ራስ አለው። በራሱ ላይ ስድብ ተጽፎበታል ይላል። ከዚያ በኋላ ሰውን ሁሉ እያስተማረ እኔ ክርስቶስ ነኝ ይላል፣ ያስተምራል። ተአምራትን በሙሉ ያደርጋል። ፀሐይን ሳይዝ የያዘ መስሎ ይመጣል። ጨረቃን ሳይዝ የያዘ መስሎ ይመጣል። ሁሉንም ታምራት ያደርጋል። ምን እስከሚባል ድረስ ነው የሚያመጣው? ክርስቶስ ካደረጋቸው ታምራትማ የዚህ ሰውዬ አይሻልም ወይ እስከሚባል ድረስ የሚያደርስ። ለሚያምኑበት ምልክት ይሰጣቸዋል። ምልክቱም 666 ይሄ መከረኛ ቁጥር። ያንን ቁጥር ለሚያምኑበት ምልክት አድርገው በግንባራቸውና በቀኝ እጃቸው ላይ ይጽፉታል። 666 ማለት የሰው የደም ስር ነው፣ ሰው ነው ማለት ነው። ሰውየው ከሰው የሚወለድ ነው፣ ከሰማይ የሚወርድ አይደለም፣ ወይም ጋኔን አይደለም፣ ክፉ ሰው ነው ማለት። ቁጥሩ የሰው ቁጥር ነው ያለው ባለራእዩ ዮሐንስ ምዕራፍ 13 ላይ ለዚህ ነው። በቅርጽ ብሎ ብርጭቆውን ሁሉ 666 ነው ቢሉት 666 ራሱ ሐሳዊ መሲህ ሲመጣ ለማሳሳት የሚጠቀምበት መንገድ ነው። አሁን ሰው ኮምፒውተር 666፣ ስልክ 666፣ ሻንጣ 666፣ ፔስታል 666 ዝም ብሎ ማለት ነው። አሁን ባለፈው የኮሮናውን ክትባት ሁሉ 666 ሲል ነበር ሰው። የሰይጣን አንዱ ተንኮሉ ተመሳሳይ አብዝቶ እሱ እንዳይያዝ ማድረግ ነው። 666 የሚል ቁጥር የጠራ ሁሉ ተቆርቋሪ ክርስቲያን፣ 666 የሰበከ ሁሉ ጀግና፣ ዘመኑን የተረዳ ሊባል አይደለም። 666 ካላወቅ ነው ሌላ 666 ነው የምንገባው። አንድ ደግሞ መርምያዋኦስ ይባላል ስሙ። መርምያዋኦስ ማለት ስሙ ሲቀመር በፊደሎቹ ቁጥር 666 ይመጣል። እና እኔ ድንቁርናችንን ማቆም አለብን። ዝም ብለን ያገኘነው ሁሉ 666 በጣም እንደው መሳቂያነት ነው። ይሄ ታች ስክሪን ስልክ ከዚች እንትኑ አካባቢ 666 አለ። መሳቂያነት ነው ይሄ። ዝም ብሎ ምሁራኑ ቢያች እንደው ለካ እኒ ክርስቲያኖች ሌላው ትምህርታቸው ውሸት ነው የሚለው። በአውሮፓ በአሜሪካ ትምህርት ቤት ላይ ስርዓተ ትምህርት ሆኖ ይሰጣል። ስርዓተ ትምህርት ተቀርጾለት ግብረ ሰዶማዊነት ትምህርት ቤት ላይ ይሰጣል። በትምህርት ደረጃ ልክ ሀለ ተብሎ እንደሚሰጥ ህጋዊ ትምህርት ተደርጎ ይሰጣቸዋል። ይህ ብቻ አይደለም። ግብረ ሰዶም የሚፈጽሙና ሰዶማዊነትን የተቀበለ ሰውን ሰላም ሳይሉ ማለፍ ራሱ ማሸማቀቅ ነው ተብሎ ያስጠይቃል። በዓለም ላይ የሚነሱ ስግብግብ ነገስታት ሁሉ አባታቸው ናምሩድ ነው፣ ከሱ ነው የተማሩት ነው የሚባለው። አስመሳይ፣ አስተባብሮ ተንኮል የሚያሰራ
እግዚአብሔርን የሚዋጋ ንጉስ ማለት ናምሮድ እግዚአብሔርን ለመዋጋት ግንብ የሚሰራ ማለት ነው። ይሄ ማለት የሰራዊት ግንብ፣ የተንኮል ግንብ፣ የምክር ግንብ የእግዚአብሔር መንግስት ለመዋጋት የሚሰሩ ነገስታት ናቸው። እግዚአብሔር ለመዋጋት ባልና ሚስት ናቸው አሉ። በጣም ይዋደዳሉ። ትንሽ ይለው እኔን ትላለች፣ እንቅፋት ሲመታት እኔን ይድፋኝ ይላል። እሱ ደግሞ በጣም ነው የሚዋደዱት። እና አንድ ክፉ ጎረቤት አለ አይጣልባችሁ መቼም። እውነት ነው ግን እነዚህ ባልና ሚስቶች እንደዚህ የሚዋደዱት ብሎ ቼክ ማድረግ ፈለገና አንድ ቀን ምሽት ላይ ነው ጥቁር በጥቁር ለብሶ የተመዘዘ ሰይፍ ይዞ በራቸው እንደበደበው። ሴትዮዋም ሰውየውም የመሰለው መቼም ማታ ማታ በኃይል በር የሚያንኳኳው ወይ ማታ ማታም እንኳን ባይሆን በማንኛውም ጊዜ ከባለቤቱ በላይ አዲስ አበባ ከባለቤቱ በላይ በር የሚያንኳኳው ወይ ቀበሌ ነው ወይ ደንቦች ናቸው መስሎት በሮ ሄደች። እሷ ክፍት ስታረግ ጥቁር በጥቁር ለብሶ በሯ ላይ ቆሟል። ማን አለችው? እኔ ሞት ነኝ አለ። እና ምን ታረጋለህ እኛ ቤት አለችው። አቶ ገሌ የሚባሉ የታመሙ ነበሩ። የታመመ ብቻ የሚሞት መስሏታል። እጥፍ ብለህ በዚህ ጋር ስትሄድ ነው ያቶ ገሌ ቤት አይደለም እዚህ ቤት ነው የመጣሁት። እና ምን ፈለክ አለችው። ከዚህ ቤት ነፍስ ፈልጋለሁ ወስዳለሁ። ከዚህ ቤት? አዎ። አድራሻ አልተሳሳትክም? አልተሳሳትኩም። እና አየት አለች ወደ ኋላዋ። ባሏ አለመኖሯን አረጋገጠችና እኔ ነኝ እኮ አስፈጭቼ አብኩቼ ወጡጬ ልጆቼን ማኖረው። አሁን እኔም ብትወስድ ምን ትጠቀማለህ? ልጆቼን ትጎዳለህ እንጂ ባሌ ውስጥ አለ ስትለው፣ ባል ደግሞ ቆየሽ ብሎ ሲመጣ ይሄን ስትል ሰማው። እንዴ አንቺ የምትወጣው ውጪው እኔ አምጥቼ አይደለም ነው እኔ ካላመጣሁት አንቺ ከየት ታሞቂዋለሽ? እሰጣ ገባ ገቡላችሁ። ፍቅሩ ሲገለጥ እኮ ነው። እና መጨረሻ ላይ የድሮ ሴቶች ፈሊጠኞች ነበሩ ይባላል። ሞቶ ለመሆኑ ከዚህ ቤት ስንት ነፍስ ነው የምትፈልገው አለችው አሉ። ከዚህ ቤት እኔ የምፈልገው አንድ ነፍስ ብቻ ነው አላት። እሷ ምን አለች አሉ? ወይ እኔ ጸንሻለሁ 2 ነፍስ ነኝ ባሌን ውሰደው አለች አሉ። እንደዚህ የሚሳቅ እንዳይመስላችሁ ሞት ሲመጣ፣ እንደዚህ የሚሸወድ እንዳይመስላችሁ ሞት ሲመጣ። አደራችሁ ቀኑ ቀርቧል። በዚህ የምትኖር ከተማ የለችንም። ትመጣ ዘንድ ያላትን ግን እንፈልጋለን። ንቁ እንግዲህ ንቁና ተዘጋጁ። በጣም የሚገርም ነውና ፍቅራችን እስከምን ድረስ ነው የሚል ነገር ነው ባጭሩ። መምህራችን ረጅም እድሜ ይስጥልን። እያዋዛ የሚያስተምር መምህራችን ነው። እንቀጥል እስቲ። እነዚህ ሰዎች ብትሰሟቸው ገሃነመ እሳት እንደምትገቡ ወቁ። እኔ በግልጽ ነው የምነግራችሁ። ውደቅ ክብርህን እኛ የምንፈልገውን ገንዘብ ኦልሬዲ ስታድግ ነው በጣም ስትለው። በዛን ቀን ምን ተማርኩ? የምትሰደብ በጣም ኢምፖርታንት የሆነው ነገር ሊያመልጠን ይችላል። ያነቃቂ ንግግር የሚጠቀም ሰው እሱ ጋኔን ያደረባት ኃጢአተኛ ሰው ነው። ምክንያቱም አንድ ሰው መነቃቃትን በስጋዊ ጉዳይ መነቃቃትን ከፈለገ ችግር አለ ማለት ነው። ሰው ሲጋራ የሚያጨስ ለመነቃቃት አይደለም? ነገሩኝ እንጂ ጫት የሚቅም ለምንድን ነው ታዲያ? ልዩነቱ ምንድን ነው? በዛ ላይ እነን የሚያደርጉት ሰዎች ፕሮቴስታንቶች ፓስተሮች እንደሆኑ አታውቁም? ይችን ሀገር በአፍጢሟ ከደፏት ሰዎች መካከል ያ ዶክተር መሬቴ እንደምትሉት እንደሆነ አታውቁም? ቴሌቪዥን ላይ የሚያወራው ይመስላል ስራ ከጀርባም እንደሚሰራ ታውቃለህ? ያ ዩቲዩብ ላይ ገብተም አንድ ክርስቲያን እንዴት አንድ ክርስቲያን በሆነ ተራ ሰው መንፈስ ቅዱስ በተለዩ ሰይጣን ባደረበት ሰው ንግግር እንዴት ይነቃቃል? ይሄ እኮ ትልቅ እብደት ነው። ትልቅ ሞት ነው እኮ እንዴ! ይልቅስ ጠዋት ማታ ከሚታይ ቦታ ብትችል ቤት ላይ የሚታይ ቦታ ላይ ያስቀምጠው። ራስን በሱ ፈትሽ። በትዕቢት ፋንታ ትሕትና፣ በሐሰት ፋንታ እውነት፣ በምቀኝነት ፋንታ ቅንነት፣ የዋህነት። እነዚህ ልምምድ ናቸው። በጣም ከባድ ነው። ዲያቆን ዮርዳኖስ ነው እንግዲህ አሁን ላይ ማይንድ ሴት ምናምን እየተባለ በየቦታው በየሶሻል ሚዲያው እንግዲህ በየዩቲዩቡ ምናምን በጣም በስተዋል እና እንግዲህ ትክክል እንዳልሆነ ነው ወንድማችን ዲያቆን ዮርዳኖስ የነገረን። እኔ እንደው ሰምቼም አላቅም። እስቲ እናንተ ደግሞ ይህን የምትከታተሉ በደንብ እስቲ አባቶችን ጠይቁና እውነት ነው ወይ አይደለም የሚለውን
አብዛኛው ጊዜ ዲያቆን ዮርዳኖስ እንደዚህ ደፈር ብሎ ሰምተን ማናቃቸውን ከዚህ በፊት አሉ ብዙ ቪዲዮዎችን አይተናል። ደፈር ብሎ የመናገር ነገር አለበትና ስለ ልደት ማክበሪያ የሰው ልጅ ልደቱን አያከብርም ብሎ የሆነ ቪዲዮ አምጥቼላችሁ ነበረ። በወንጌልም እንዳለ ተዋይተንበት ነበር። አሁን ደግሞ እነዚህ አነቃቂ የሚባሉት እንደዚህ ትሆናለህ እንዲህ ትሆናለህ ምናምን አስበው ተመኘው ምናምን እያሉ የሚሉት ነገር ትክክል እንዳልሆነም ከዚህ በፊት ከሌላ አባት ሰምቻለሁ። አሁንም ዲያቆን ዮርዳኖስ ካካፈለው ላይ ነው ቀንጨባ አድርጌ እንትን ያልኩላችሁ። ዝርዝሩን ደግሞ እናንተ ፈልጉ እንግዲህ ጠይቁ። እኛን እያያችሁ ተስፋ አትቁረጡ። ዝርክርኩን መነኩሴ፣ ዝርክርኩን ጳጳስ፣ ዝርክርኩን መጋቢ አዲስ እያያችሁ ተስፋ እንዳትቆርጡ። እኛን አልፋችሁ ከኋላ ተመልከቱ ምእመናን። ማርያምን ከልቤ ነው የምላችሁ። እኔ ተስፋ የማልቆርጠው ቤተክርስቲያኔን ከሶስተኛ ሰው ከመስማት አምልጫለሁ። እንኳን ተማርኩ። ሰባኪ እንትና እንደዚህ ቦታ ታዲያ ምን ይፈጠር? በፊትም አልገባም፣ ሳይገባ ወጣ። መቼ ገብቶ ነው የወጣው? እመብርሃን ነው የምላችሁ። አልገቡም እኮ እኔ ወጣቶቹ ሰባኪዎች እኮ ጫማቸው ወልቆ አያውቅም። ታውቃላችሁ? ከአውደ ምሕረት የሚመለሱት መቅደሱን አያውቁትም፣ ቅኔ ማለቱን አያውቁትም። ስለ ጫማቸው ካልሲ ያድርጓ አናውቅምኛ። ምክንያት ከአውደ ምሕረት ነው የሚመለሱት። ዘማሪው አብዛኛው ዘማሪ ከዛ ሊመለሳል። እንደነ ቴዲ እንደነ ዘማሪ ቴዎድሮስ ዮሴፍ አይነት ደግሞ መቅደስ ገብተው ቅዳሴን የሚያበጥሩ ጀግኖች ደግሞ አይቻለሁ። እውነቱን ለምን ማንከደ እንደነ ዩቢ አይነት ሃይማኖት ያላቸው ደግሞ አሉ። ሌሎችንም ደግሞ ተጠቃቅስላቸዋለሁ ካስፈለገ። ምቀኝነት ነው እንጂ ደግሞ እኛ ሀገር ደግሞ አንመሰጋገንም እንጂ እኔ አሁን ሄኖክ የሚጽፋቸው ጽፎች አይታችሁ ነገ ማን እንደሆነ አላውቅም። እኔ ሲለወጥ ደግሞ ለወጣለሁ። ምን ችግር አለ? እኔ አሁን ነገ ብድግ ብዬ የሆነ ሃይማኖቴን ቀየርኩ ብል እኔ አይነት ስውር ዞረበት ማለት ነው የሚባለው። ማርያምን ነው የምላችሁ። ምን ነካው? ሁለተኛ ደግሞ አይኑ ጠፋ ያኛው አንሶ አይ ነው የሚባለው። እመብርሃን ነው የምላችሁ። ሰባኪ እንደው ምን አገባችሁ እናንተ? ክርስቶስን ብለን ጀመ እሸቱን ብለን መታል፣ ሚካኤልን ብለን መተ ወልደ ሚካኤል ያቀልጣል፣ ማርያምን ብለን መተ ገብረ ማርያም ያቀልጣል። እንዴ ገብረ ማርያም እንዳተው ለሕክምና የመጣ በሽተኛ ነው። እናንተና እኛ እኮ ሐኪም ቤት የተገናኘ በሽተኞች እኮ ነን። የኛ ልዩነት ምን? አንድ ቀጫጫ በሽተኛ አለ ዶክተሩ እስኪመጣ ማብራሪያ የሚሰጥ አላጋጠማችሁ? በሐኪም ቤት ምንድነው የሚያምህ ይላል። እሱም እኮ ታሞ ነው የመጣው። ምንድነው የሚያምህ? ያማል እንዳው ምንም እኮ የሚያውቀው ነገር የለም። አሁን እናንተ እኛን መውሰድ ያለባችሁ ዶክተሩ ክርስቶስ እስኪመጣ ቀልቀል ያሉ በሽተኞች አወያይ በሽተኞች አድርጋችሁ ውሰዱ። ይሄን ነው የምነግራችሁ። ለዚህ ነው ሐዋርያው ቅዱስ ጳውሎስም ይሄን ያደረገው። እኔ ጭንጋፍ ነኝ አለ ቅዱስ ጳውሎስ። እኔ ጭንጋፍ ነኝ። እንግዲህ በእውነቱ ጭንጋፍነት ይሄ ቢሆን ምን ነው 100 ጊዜ በተጨነገፍን ነበረ። አይን እያበራ ለምጽ እያነጻ እስከ 3 እስከ ገነት እየተነጠቀ የመላእክትን ቋንቋ እየሰማ እየመጣ ምርጥ አድርጌያለሁ ብሎ ክርስቶስ እየተመሰከረለት እኔ ምንድነኝ አለ? ጭንጋፍ ነኝ አለ። ዳዊት እንደ ልብ ያለ ሰው አገኘሁ እያለ ከላይ እግዚአብሔር ይናገራል። እሱ ደግሞ ኧረ እኔ ትል ነኝ ብሎ ቁጭ። እኛ እኮ ራሱ ከትል ያልተሻለ ሕይወት እየኖርን ነው። አንበሳ ነኝ፣ ነብር ነኝ፣ ግስላ ነኝ፣ ምንትስ ነኝ። አንዳንዱ ሰባኪ እኮ እውነቱን ለመናገር ስለ ክርስቶስ ሰብኮ ራሱ ከክርስቶስ የበለጠ መከበር ይፈልጋል። ደጋሹ ያለ አሳላፊው የሚያንገላታችሁ ድግስ እኮ አለ። አንዳንድ ደጋሹ ያለ አሳላፊው አይኑም ይሰስታል። እኔ የኢትዮጵያ ቤተክርስቲያን አሳላፊ ያበላሻ ድግስ ነው የምትመስለኝ። ክርስቶስ በደንብ ደግሷታል፣ ሊቃውንቱ በደንብ ደግሰዋታል። ግን እኔን የመሰለ ዝርክርክ አሳላፊ ሰጣት። ግን ደጋሹ እንዲህ በቀላሉ አይለቅም። ልጅ ትንሽ ደህና ሰው ጤና ስጠኝ ይላል። ልመናችን ጊዜያዊ ነው፣ ምድራዊ ነው። ዘላለማዊውን አንለምንም። ስለት ሲነገር አትሰሙ። ሁሉም ሰው የሚሳለው ስራ የለኝም ነበር፣ ስራ አገኘው። ትምህርት ፈተና አለብኝ፣ እንዳልፍ ተሳልኩኝ፣ አለፍኩኝ። ውጭ ሀገር ልሄድ ነበር፣ ቪዛ ተመታል። አንድ ሰው ለንስሐ አብቃኝ ብሎ ሲሳል ሰምታችኋል? ምላሰኛ ነበርኩ እንደው ምላሴን ሰብስብልኝ የሚል ስለት ሰምታችኋል? አለ መሰለኝ እዚህ ደብር። የለም፣ ልመናችን ምድራዊ ነው። ሰማያዊ ልመና ለመለመን ያብቃል። አሁን እስቲ ልጠይቃችሁ፣ እዚህ ያለነው ምዕመናን ምሳሌ ነው። በትልቅ አውቶቡስ ተሳፍረን ወደ ግሸን ማርያም ጉዞ ብናደርግ ከኔ ጋር ናችሁ? እና ጉዞው ላይ እንደው ሾፌሩ ድንገት አምልጦት አያድርገውና ምሳሌ ነው፣ መኪናው ከቁጥጥር ውጭ ቢወጣና እንደው ወደ ገደል እየበረረ ቢሄድ መኪናው ሁላችንም እንጮሃለን። ወደ ማን? ወደ እግዚአብሔር። ምን አርግ ብለን? አልተሳካም። መኪናው ወንዙ ውስጥ ገባ። ወንዙ ውስጥ ገብቶ መስጠም ጀመርን። ውሃው ጉልበታችን ጋር ደረሰ። እንጮሃለን። ወደ ማን? ምን አርግ ብለን? አልሰማንም። አንገታችን ጋር ደረሰ ውሃው።
ልንሰጥም ነው። ትንሽ ነው የቀረን። እንጮሃለን። ወደማ ምን አርግ ብለን እንደው አንድ ሰው ነፍሴን አደራ እንኳን አይልም። አንድ ሰው ሁላችንም ሐሳባችን ከዛች ወንዝ ወጥቶ ኑሯችንን ምን ለማለት ለመቀጠል ነው። ታስታውሳላችሁ ከጌታ ግራና ቀኝ የተሰቀሉ ወንበዴዎች በግራ ያለው አንተ ክርስቶስ ከሆንክ ራስህንም እኛንም አድን፣ በቀኝ ያለውስ ጌታ ሆይ በመንግስት በመጣ ጊዜ ለነፍሳችን አንጸልይም፣ ጊዜያዊ ነው ልመናችን። እንደው ዘላለማዊ ልመና ለመለመን ያብቃን አምላካችን። ግሩም ነው። በጣም ደስ ይላል። አሁን ሴቶች አይሰብኩም ብለን ስንናገር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተቀበልነው ከጥንት ጀምሮ በብሉይ ኪዳን የነበረው በሐዲስ ኪዳንም የተጻፈው ስላለ እንጂ ሴቶች እዚህ መድረክ አይገባቸውም ማለት አይደለም። እናንተን ዝቅ አድርገን አርክሰንም አይደለም ሐሳቡ። ክህነት መሾም አይገባቸውም ሲባልም ሴቶች የተለዩ ፍጡራን ናቸው ብለን ንቀን አቃልንም አይደለም። ለሴቶች ክብር ቤተክርስቲያን እንደምትሰጥ ማንም ክብር አይሰጥም። ይሄ በደንብ መታወቅ አለበት። ነገር ግን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አልተቀበልነው። ወንጌል ላይ አንድ ነገር ነው የተጻፈው። ስንት ነገር? የማቴዎስ ወንጌል ምዕራፍ 21 ቁጥር 15 ላይ ጌታ ጴጥሮስን ጠርቶ፣ ጴጥሮስ ሴት ነው ወንድ ነው? ሴት ነው ወንድ ነው? እኔ በዚህ መዝጋት ፈልጌ ነው። ጴጥሮስን ጠርቶ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ፣ በጎችን ጠብቅ ብሎ ለጴጥሮስ ሰጥቶታል። አለቀ። ለሴት አልሰጠም። ለማርያም መግደላዊት በጎችን ጠብቂ ብሎ ኃላፊነት አልሰጣትም። ለማርያም እንተ እፍረት ይሄን አልሰጣትም። ለሌሎቹ ሴቶች ይናለ ለነ ማርታ ይሄንን አልሰጣትም። ለነ ማርያም ለነ ማርቆስና ይሄንን ኃላፊነት አልሰጠም። በጎችን ጠብቂ ያላል። ሐዋርያት ይህን አላደረጉም። በሐዋርያት ሥራ ምዕራፍ 3 ምዕራፍ 4 ላይ እንደተገለጠው የመጀመሪያው ቤተክርስቲያን ከ8000 የሚበዛው ማህበር በአንድነት ሲያገለግል የሴቶች ሥራ ምን ነበር? መስበክ አልነበረም። ታምራት ያደርጉ የነበረው ይፈውሱ የነበሩት እነማን ናቸው? ያስተምሩ የነበሩት እነማን? ይቺ ቤተክርስቲያን ሐዋርያዊት ናት። ሐዋርያዊት ስለሆነች የሐዋርያትን ሥራ ስለምትጠብቅ እንጂ ሴቶችን ዝቅ ስለምታደርግ አይደለም። እግዚአብሔር ይስጥልን። ሴቶች ሁላችሁንም እግዚአብሔር ይጠብቃችሁ። በጣም ደስ የሚል ትምህርት ነው። ቃልዮትን ያሰማልን። አወቅን በሚሉት ጋር ታዩታላችሁ። ይህንን እንኳን የተባለውን ስታስቀምጡላቸው አይቀበሉም እና ልቦና ይስጣቸው ለነዛ። እንቀጥል። ጸሎት መጸለይ ይቻላል ወይ? እንዳላበዛ እንዴ! ይሄና መጻሕፍት አንድ ናቸው እንዴ? ይሄ እኮ ጉድ ነው የያዘው። እዚህ ውስጥ ጉድ ይዟል እኮ። ይሄንን ከእግዚአብሔር ቃል ጋር ደምረህ ልትጸልይበት ነው። አንተ ባትከተውም ብዙ ጉድ ከተውበታል። እዚህ ውስጥ ቋንቋ የማይገልጠው ጉድ ተሸክሟል እዚህ ውስጥ። ይሄ ቅዱስ አይደለም። ይሄ እግዚአብሔር ቃል ብቻ አይደለም ያለው፣ ይሄ ብዙ ነገር ከተውበታል። ታዲያ በዚህ ትጸልያለህ? ለመመርመር፣ ለማንበብ፣ ለማጥናት፣ ፕሬዘንት ለማድረግ፣ ለሌሎች ነገሮች ልታውለው ትችላለህ። ስመ እግዚአብሔርን እየጠራ ግን ልትጸልይበት አትችልም። ቅዱስ አይደለም። አትስመው፣ አትባረክበትም፣ አትሳለመው። ከብዙ ነገር ጋር የተቀላቀለ ነው። ይሄ አሁን ባለንበት ነባራዊ ሁኔታ ቅዱሳት መጻሕፍት እያሉልን፣ አባቶች እያሉልን፣ ብዙ ምርጫዎች እያሉልን በዚህ አንጸልይም። ሊቁም አሉ፣ የሚያርሙኝ ከሆነ ታረማለሁ። ብዙ ብያኔ የሚፈልግ የሊቃውንትን የቅዱስ ሲኖዶስን የሚጠብቅ አይደለም። ምናልባት ቅዱሳት መጻሕፍት ለማግኘት ችግር ያለባቸው በመሰደድ ውስጥ ያሉ፣ በጭንቀት ውስጥ ያሉ፣ በመኖርና ባለመኖር መካከል ያሉ፣ እድሉ የሌላቸው እሱን ሊቃውንቱ በሚበይኑት መምህረ ንስሐ በሚበይነው ሊጠቀሙ ይችላሉ። አማራጭ ሲጠፋ እንግዲህ በስልክ መጸለይ ይቻላል ብላችሁ አብዛኛው ጊዜ እየደጋገማችሁ መጠየቁት በቃ እንደሰማችሁ አማራጭ በቃ ያጡ ምንም ማድረግ ያልቻሉ ናቸው። አሁን በከተማ ላይ በደንብ በስልክ የሚጸልዩ ያሉ፣ ቤተክርስቲያን ውስጥ ቤተ መቅደስ ውስጥ ሆነው ስልካቸውን አውጥተው በስልክ የሚጸልዩ አሉና እንግዲህ ምን ማድረግ ይቻላል? እንደሰማችሁት ነው። ከዚህ በኋላ እየሰማችሁ ግቡበት። ሰምታችኋል። እንቀጥል። ለዘንድሮ ለ2015 ልጄን ሳስመዘግበው እስከ ሰኔ ወር ድረስ ብዬ የ10 ወር ሙሉውን የጄ ትምህርት የተከፈልኩኝ። ታራ ወር በደረሰ ቁጥር ልጄን ሃይደር እየመጡ ክላስ ውስጥ ወር ደርሷል ደሞዝ ክፈል ይሉታል እንዴ? አይሉትም። በቃ ሙሉ ክፍያ ተከፍሏል። የመማር መብቱ የተጠበቀ ነው።
እኔ ሳዲቅ ለሙሉ ኃጢአቴ እስክሞት ድረስ ለምሰራው ከ2000 ዓመት በፊት እውነት ደም ፈሶልኝ ዋጋ ከተከፈለልኝ ዛሬ ኃጢአት ላይ አትውደቅ ምባለው ለምንድን ነው? አይ ከወደክ ትጠየቃለህ አባላለሁ። በምን ነው የምትጠየቀው? በኃጢአት። ለዚህ ኃጢአት ዋጋ አልተከፈለም? እሺ ኡስታዝ አሁን ያነሱት ሐሳብ ላይ እንዴት ነው ፎልስ ፕሬሚስ ወይም ደግሞ አሰምሽን ላይ የተመሰረተ ፎልስ አርጊመንትን ያቀረቡት? ኡስታዝ በምሳሌም ሲያስረዱ ምን አይነት ነገርን ያስቀመጡት? ለልጄ ሃይደር የዓመት የትምህርት ቤት ክፍያ ዘጋውለት። ከዘጋውለት በየወሩ ክፈል የሚባልበት ምንም ምክንያት የለም። የመማር መብቱ የተጠበቀ ነው፣ ምክንያቱም ከፍያ ያለው። ስለዚህ እንደዚህ ሁሉ ኢየሱስ ደግሞ የኃጢአት ሁሉ ማሰሪያ ከሆነ ለኃጢአት ሁሉ ዋጋን ከከፈለ እንግዲያውስ ኃጢአትን የመስራት መብታችን የተጠበቀ ነው ማለት አይደለም። እንደዚህ አይነት ስህተት የሚነሳው መሰረቱ ላይ ከመሳት ነው። ኦኬ መሰረቱ ላይ የምንስት ከሆነ እንደነዚህ አይነት ኮንፊዥኖች ይፈጠራሉ። መሰረቱ የትኛው ነው ስንል ጌታ ኢየሱስ እንዴት ነው መድኃኒት የሆነልን ወይም የሚሆንልን የሚለው ላይ እሱ ላይ ልናጠራ ይገባል። ስናጠራው ዮሐንስ እንዲህ ብሎ ይናገራል በመጀመሪያ መልእክቱ ምዕራፍ 4 ቁጥር 14 ላይ እኛም አይተናል አባትም ልጁን የዓለም መድኃኒት ይሆን ዘንድ እንደላከው እንመሰክራለን ይላል። የሐዋርያው ምስክርነት ምን የሚል ነው? አባት ልጁን ኢየሱስን የዓለም መድኃኒት ይሆን ዘንድ እንደላከው ነው። ኦኬ ምስክርነቱ። ስለዚህ ክርስቶስ የዓለም መድኃኒት ሆኖ መጥቷል፣ ተገልጧል። ስለዚህ ጌታ እርሱ የኃጢአትን ቁስል ሁሉ የሚፈውስ ከውድቀት ሁሉ የሚያነሳ እውነተኛ ፈውስ፣ እውነተኛ መድኃኒት ነው ጌታችን። ጌታ ለዘላለም የዓለም መድኃኒት ሆኖ ሲገለጥ መድኃኒት ነው። እኛ ደግሞ የኃጢአት ቁስለኞች ነን። ሰው የኃጢአት ቁስለኛ ነው፣ ውድቀቱ ውስጥ ነው። ከዚህ ውድቀቱ ውስጥ ለመውጣት ወይም ደግሞ ከዚህ ከኃጢአት ቁስል ለመፈወስ ይህንን መድኃኒት አሜን ብሎ መቀበል አለበት ነው። ትክክል ነው። ለሁሉም ይህ መድኃኒት መጥቷል ጌታ ኢየሱስ። ህሙማኑ ግን እንዲፈወሱ መድኃኒቱን አሜን ብለው መቀበል አለባቸው። ለምሳሌ ለ5 ህመምተኞች መድኃኒት መጣ። ኦኬ ፈውስ የሆነ መድኃኒት ለ5ቱም የሚሆኑ መጣላቸው። 3ቱ አሜን ብለው ያንን መድኃኒት ተቀበለው ተጠቀሙት፣ ተፈወሱ። 2ቱ ግን አንቀበልም አሉ። ስለዚህ በዛው በህመማቸው ይቀጥላሉ። በህመማቸው የሚቀጥሉት ግን መድኃኒቱ ለእነርሱ ስላልመጣ አይደለም። መድኃኒቱ ለእነርሱም ነው የመጣው፣ ግን እነርሱ አልተቀበሉትም። ስለዚህ የመጀመሪያው ነገር አሁን ኡስታዝ ራስዎትንም በምሳሌ ስላስቀመጡ ለምሳሌ እርሶ ከኃጢአት ቁስሎት እንዲፈወሱ መጀመሪያ ይህንን መድኃኒት የሆነውን ጌታ ኢየሱስን ሊቀበሉት ይገባል። ኦኬ ይህንን መድኃኒት ሲቀበሉት ይፈወሳሉ። ኦኬ ወደ ጌታ መንግስት ይመጣሉ፣ ይጨመራሉ ወደ ቤተ ክርስቲያን። ሰው የመጀመሪያው ነገር ይሄ ነው። ሰው አሜን ብሎ መድኃኒቱን መቀበል አለበት፣ አለበለዚያ ግን ሊፈወስ አይችልም። ኦኬ ለምሳሌ እኔ ክርስቲያን ነኝ፣ ኃጢአት ብሰራስ? ክርስቲያኖች ራሳችን ኃጢአት ብንሰራስ አንጠየቅም? በኃጢአት ኦፍኮርስ እንጠየቃለን። ምን መደረግ አለበት? ስቲል ያኔ ግን ጌታችን ኢየሱስ የሰራው ያ የማዳን ስራው በመስቀል ላይ ያፈሰሰው ያ ደሙ ግን ዘላለማዊ አድርጎ አንድ ጊዜ ያቁሞታልና በዘላለሙ ሁሉ ውስጥ ፈንክሽናል ሆኖ ይኖራል። ስለዚህ ያ ደም አሁንም ግን ያነጻናል። የሚያነጻን ግን እንዴት ነው? እንደሚያነጻን ዮሐንስ ይናገራል በመጀመሪያ መልእክቱ ምዕራፍ 1 ቁጥር 7 ላይ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ኃጢአት ሳይመርጥ ከየትኛውም ኃጢአት የሚያነጻ ደም ነው የጌታችን የኢየሱስ ክርስቶስ ደሙ። እንዴት ነው የሚያነጻን? ኦኬ አንድ ጊዜ አንጽቶን ጨርሷል አይደለም። ስቲል አሁንም አክቲቭ ነው፣ ያነጻል። ኃጢአትን ስትሰራ ያነጻል። እንዴት ስንል እዛው ጋር ቁጥር 9 ላይ እንዲህ ብሎ ይመልሳል። በኃጢአታችሁ ብትናዘዙ ይላል። ልክ በኃጢአታችሁ ምን ብትሉ? ብትናዘዙ ኃጢአታችሁን ሁሉ ይቅር ሊል ከአመፃም ሁሉ ሊያነጻን የታመንና ጻድቅ ነው ይላል። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው በማለት ሲናገር እናያለን። ስለዚህ ሰው አሁን ላይ ኃጢአትን ቢሰራ ኦፍኮርስ ይጠየቅበታል። እንዳይጠየቅበት ግን መፍትሄ ግን ተዘጋጅቶለታል። ምን? ንስሐ። ንስሐ ሲገባ በኃጢአቱ ሲናዘዝ ያ ደም ስቲል አሁንም ይፈውሰዋል። አክቲቭ ነው። አሁንም የክርስቶስ ደም የሚሰራ ነው። ኦኬ ስለዚህ ከኃጢአቱ አሁንም ይታጠባል። ንስሐ የሚባል ነገር አለ። ይሄ ነው ዋናው ጉዳዩ እንጂ አንድ ጊዜ ሰርቷል በቃ አልቋል ሁሉም ነገር ተፈውሰሃል እስከ መጨረሻው እንደዛ አይነት ትምህርት የለም። እስከ መጨረሻው ተፈውሰሃል አይደለም። ኃጢአት ስትሰራ እየተፈወስክ ነው የምትኖረው። ኦኬ ያ ምናልባት ፕሮቴስታንታዊ ትምህርት ሊሆን ይችላል። የክርስትና ትምህርት ግን ኃጢአት ስትሰራ እየተፈወስክ፣ ኃጢአት ስትሰራ እየተፈወስክ ነው የምትኖረው እንጂ አንድ ጊዜ ተፈውሼ ጨርሻለሁ የሚባል ነገር የለም። ህይወት የሚባል ነገር ስላለ ማለት ነው። አንዳንዴ ቲክቶክ ላይ የማይሆን ነገር እናይና በጣም እናድዳለሁ። እንደነዚህ አይነት ወንድሞቻችንን ስናይ ደግሞ ሶሻል ሚዲያ ላይ እጅግ በጣም ደስ ይላል።
እኔ አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁም ግን ፍቅር ነህ ለዘላለም የሚመስል ታምሩ እንደቀጠለ ዘመናዊ ሌቦች የሚመስል ዘራፍ ቤተክርስቲያን እየተሳደባችሁ ዘራፋችሁ አይ ሌብነት በስማ እንደዚህ በዘመናዊ ተደራጅቶ እንደዚህ ጥግ ድረስ ሌብነት ያሳዝናል። አዘንኩ አፈሩ ድሮ ማፈሪያ ናቸው አሁን ያው ማፈሪያ ነው። የሚገርሙ እኮ ናቸው የሚገርሙ የትም እኮ በስማ እኔ መጠየቅ ግን አይቻልም። እኔ አሁን ይሄ የዘማሪ ቴድሮስ ነው መዝሙሩና ቴዲ መጠየቅ አይችልም ይሄን ነገር እኔ እስቲ የምታውቁ ነው አይቻልም እንዴ በመዝሙር ላይ እኔ እኮ ምን አይነት ድፍረት እንደሆነ ይገርመኛል። ዘፈን ያረጉታል እየወሰዱ በኪቦርድ በምን እየጨማመሩ ልቦና ይስጣችሁ። እሺ ውድ ቤተሰቦች አሁን ወደ መጨረሻው ቪዲዮ ደርሰናል። እርሱም ምንድነው ፓስተር ቢኒያም ሽታዬ በጣም የሚገርም ነው። እኔ በጣም ተገርሜያለሁ። እስቲ እንመልከተው ቪዲዮ። እውነት ለመናገር አንዳንድ ሰዎች በጣም ነው የሚያስገርሙኝ ድርጊታቸው። ይሄንን ፎቶ ፌስቡክ ላይ በጣም በእውነቱ ትክክለኛ ፎቶ ባይዘው ይሄኛው ነው እና በጣም ብዙ ስድቦች፣ ገንዘብ ወዳድ፣ አስመሳይ፣ ጥቅም ፈላጊ ምናምን ቢሉ ስድቦች በጣም ለፓስተር ቢኒያም ሽታዬ አየሁኝና በጣም አዘንኩ። ምክንያቱም ፓስተር ቢኒያም ሽታዬ ስለ ጥሩነት ስለ መጥፎነት ሳይሆን እየተናገረ ያለው ቤተክርስቲያኗ እውነት አላት፣ በጣም ትልቅ እናት ቤተክርስቲያን ናት ብሎ ከሚናገሩ ሰዎች ውስጥ አንዱና ዋነኛው ነው። በቤተክርስቲያን ጉዳይ ብዙ ነገር የደረሰበት ሰው ነው እና የምትሰድቡት ሰዎች ፎቶውን እንደዚህ አድርጋችሁ ለስድብ የምትሰጡት ሰዎች እግዚአብሔር እንዲያመሰግናችሁ ነው ወይስ ልትከብሩበት ነው? አይዶን ነው አላቅም። እሱ የእናንተ ምናልባት አስተምሯችሁ እንደዛ ሊል ይችላል። ግን አሁንም ቢሆን ፓስተር ቢኒያም ሽታዬን የእውነት ቤተክርስቲያን ታከብሯለች የእውነት እና እናመሰግናለን። ውሸታሞች ግን ቃል የለኝም። እንዳያችሁት ነበረ። እኔም ቪዲዮ ሊንኮች ምናምን እያላካችሁልኝ ነበረ እና በጣም ነው የሚገርመው እውነት። እኛ ወጣቶች እንደ ትንሽ ቴክኖሎጂ ላይ ትንሽ ያለን ልናውቀው እንችላለን፣ ቅንብር ነው ልንል እንችላለን። ብዙ ሰዎች ግን እንትን ይላሉና በመታየት መልክ ለምን ቤተክርስቲያን ይደግፋል፣ ቤተክርስቲያን ለምን እንትን ይላል እያሉ ብዙ ተነስተውበታል። እኔም ከዛ በፊት ሰርቼበት ነበር። እንደምትመለከቱት ግን ውሸት ነው። እንደዚህ አይነት ነገሮች በጣም ይሰራሉ። አንድ ቪዲዮም ሰርቼ ነበር። ፎቶ ነው እንደውም ይሄ አይደል፣ በቪዲዮ እስከ መሰራት ድረስ ድምጽ እያስመሰሉ የሚሰራ ነገር ስላለ ለወደፊት እንግዲህ የራሳችሁን ዝግጁ አድርጉ፣ እንዳትደናገሩ። ሌላ ነገር ከማድረጋችሁ በፊት ቆም ብላችሁ ለኔም በትልኩልኝ በአቅሜ አጣርቼ ይዤው መቀርብ ይሆናል ማለት ነው። ቢኒያም ሽታዬ እንወድሃለን፣ ሃይማኖትን እናከብራለን። እንደዚህ አይነት ነገሮች ሲነሱብን እኛ ደግሞ የአቅማችን እየተነሳ ያለውን ነገር ለማጥራት እንሞክራለን። ውድ ቤተሰቦቼ የዛሬ ፕሮግራም ይህንን ይመስል ነበር። ከዛ በፊት ግን አንድ የምንሰራው ስራ አለ፣ የበረከት ስራ ነው። ቪዲዮውን ላሳያችሁና እንዘጋለን ፕሮግራማችን። አሁን ምንድን ነው የሚሰማሽ? ልቤን ካለ ኦክሲጅን መተንፈስ አልችልም እና መተንፈስ ያቅትሻል? እሺ ጣዝማ ሆስፒታል መንገድ ጠይቀው 625,000 ብለውኛል። ኢትዮጵያ እንዲረዳኝ ነው። ልጅሽ ነው እሱ? ልጄ ነው፣ 9 ዓመቱ ነው። እሱ ነው የሚያስታምመኝ፣ ሌላ ዘመድ የለኝ። አይዞሽ ፋኑ። አቤት። ምን ትላለህ አንተስ ስለ እናትህ? ወገኖች እናቴን እንድታድንልኝ ነው የምፈልገው። እንድድንልህ ትፈልጋለህ? ከዛ ወደ ነበረችበት እንድትመለስ ትፈልጋለህ? አይዞሽ ወይንዬ፣ አይዞሽ አይዞሽ። እባካችሁን አንጀት ለሚበሉት እናትና ልጅ እንድረስላቸው። ለመልካም ስራ ረፍዶ አያውቅም። አካውንት የኢትዮጵያ ንግድ ባንክ 1404 153 599 ወይንሸት ይሁን ግርማ ይላል። ስልኳ 0930 64 1097 ነው። እናመሰግናለን። እሺ ውድ ቤተሰቦቼ እንደተመለከታችሁት ነው የአቅማችሁን
ብታደርጉ መልካም ነው። እንደሰማችሁት አካውንቱንም ይሄው ከዚህ አስቀምጫለሁ። ከቻላችሁ ደግሞ ብር ብቻ አይደለም ጣዝማ ሆስፒታል ወይንዬ ወይንሸት ብላችሁ መጠየቅ ራሱ አይዞሽ ማለት በጣም ትልቅ ነገር ነውና የ10 ዓመት ልጅ ነው እንግዲህ እያስታመማት ያለው። የአቅማችሁን አደራ ይህንን ቪዲዮ የምታዩት ዛሬ ላይኖራችሁ ይችላል፣ ግን ለደሞዝ ምናምን ብላችሁ አይኖራችሁ ውስጥ አስቀምጣችሁ እንግዲህ በምድርኛ የምናደርገውን መድኃኒዓለም ደግሞ በሰማይ ይከፍለናል ማለት ነው። ውድ ቤተሰቦቼ የዛሬ ፕሮግራማችን ይህንን ይመስል ነበረ። ሰብስክራይብ ያደረጋችሁ ሰብስክራይብ፣ ላይክም የረሳችሁ ላይክ አድርጉ። እንደዚህ የሚረዱ ሌሎች ቪዲዮዎች እንደዚህ የምታገኙ ከሆነ እኔ ፈቃደኛ ነኝ እዚህ ላይ አምጥቼ ለማቅረብ ማለት ነው። በቀጣይ ፕሮግራሞቻችን እስከምንገናኝ ቸር ሰንብቱ። አመሰግናለሁ።